አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም ውድ ሀገሬ ልጆች እንዴት ናችሁ? ሰላም ናችሁ? በያላችሁ ሰላማችሁ ይብዛ። በዚህ ቪዲዮ ታጠቅ እንደሰራው እንግዲህ ሁሉም ነጃህ ሚዲያም ሰርቶበታል። ወሳኝ ቪዲዮ ነው። እንግዲህ ሁላችሁም ትላልቅ ሚዲያዎች እየሰሩበት ነው ያለው። ሁላችሁም ድምጽ መሆን አለባችሁ። ይሄን ቪዲዮ እኔ እንደሰራውበት ይሄ የምታየው ሆንዳ ይመስል ላቤ ነው። ይሄው 1 ሚሊዮን እንግዳ አዲስ አበባ ሲገባ እኛ በአረብ ሀገር የምንገኝ ኢትዮጵያውያን የሐዘን ቀን አድርገን እናውጀዋለን። በሽተኞች እያሉ ጤነኞችን ገንዘብ አስከፍለው ይልካሉ፣ ሀገር ያስገባሉ። ማን? የኢትዮጵያ ኤምባሲ ማለት ነው፣ የጅዳ ኤምባሲ፣ የኛው ሀበሾች ማለት ነው። አስባችሁታል? ለቤተሰቦቻችሁ ከምትልኩት ገንዘብ በላይ ድስት እያጠባችሁ ተቀርጻችሁ ላኩላቸው። ሲቀጥል እዚህ ጋር ማንሳት የምፈልገው ነገር ያለው ዛሬም በድጋሚ በሌላ ቪዲዮ ወደ እናንተ መጥቻለሁ። ዛሬ ይዤላችሁ የመጣሁት መልእክት ወይንም ቪዲዮ ወንድም ታጠቅ ለዶክተር አብይ አህመድ ድረስልኝ ያለው መልእክት አለ። ይህን መልእክት በቪዲዮ ወደ እናንተ ማድረስ ይሆናል ማለት ነው። እባካችሁ ጉዳዩ በጣም አሳሳቢ እንደሆነ መጠን ሁላችሁም ላይክ ሼር በማድረግ ይህን መረጃ በተለያዩ ሶሻል ሚዲያዎች እንድታሰራጩ በትህትና ጠይቃለሁ። ወንድም ታጠቅ ምን ገጠመው? ምን ነክቶት ነው? ከመልእክቱ ውስጥ ጀርባ ያለው ሚስጥር ምንድነው የሚለውን ነገር በዚህ ቪዲዮ የምንመለከት ይሆናል ማለት ነው። የወንድም ታጠቅን መልእክት ተከትሎ ደግሞ የተለያዩ እህቶችና ወንድሞችም የየራሳቸውን የሆነ አስተያየት እየሰጡ ይገኛል ማለት ነው። የነሱን አስተያየትና መልእክትም ማጋራችሁ ይሆናል ማለት ነው። ሁላችሁም ላይክ ያደረጋችሁ ቪዲዮን የምንጀምር ይሆናል። አሁን በቀጥታ የወንድም ታጠቅን መልእክት የምንሰማ ይሆናል። አብራችሁ ሁኑ። በመላው ዓለም ላይ የምትገኙ ኢትዮጵያውያን ይህንን መልእክቴን ለጠቅላይ ሚኒስትር ዶክተር አብይ አህመድ አድርሱልኝ። ወገኖቻችሁ በመቶ ሺህ የሚቆጠሩ በእስር ቤት አሉ። አንድም እናት በኔ ዘመን አታለቅስም ያሉት ጠቅላይ ሚኒስትር ዶክተር አብይ አህመድ በሀገሪቱ ላይ የተከሰተውን ችግር ከአቅሞ በላይ እንደሆነ እናውቃለን። ነገር ግን ይህ ከአቅሞ በላይ እንዳልሆነ እርግጠኞች ነን። ከ80 ሺህ የሚበልጡ እናቶች ልጆቻቸው ያሉበት ሁኔታ ጠፍቷቸው እያለቀሱ ነው። ገና ቦርቀው ያልጠገቡ ውድ ተመልካቾቻችን እንግዲህ የወንድም ታጠቅን መልእክት ሰምተናል። በጣም ልብ የሚነካና ወሳኝ የሆነ አንገብጋቢ የሆነ መልእክትን ያስተላለፈው እንግዲህ ዶክተር አብይ አህመድ ዲያስፖራዎችን ጠርቷል ወደ ሀገር እንዲገቡና ሀገርም ገብተው የተለያዩ ቦታዎችን ጎብኝተው ከዛም ባሻገር እንግዲህ የተለያዩ ድጋፎችን እንዲያደርጉ ነው ጉዳዩ ማለት ነው። ሆኖም ግን ረጅም ጊዜያቶችን እስር ቤት ላይ ያሳለፉ የሚገኙ የአረብ ሀገር እህቶቻችን ምን ላይ ነው ያሉት? ሁላችንም ምን ጠይቅ ይገባል። ብዙ ጊዜ በተለያዩ ሚዲያዎች አስተላልፈን ነበር። የእስረኞች ጉዳይ ተወሰነ ይገባል፣ ይቋረጣል። በጣም ከፍተኛ የሆነ ችግር ላይ ናቸው ያሉት። ወላሂ ነው የምላችሁ። እኮይ ወንድም ታጠቅ በጣም ታጋይ የሆነ ነው ሐቂቃ። በዚህ ጉዳይ ላይ የሚችለውን ያክል ሁሉ ሞከረ፣ የማይችለውን ሁሉ ሞክሯል። ኢቭን ሁሉ ከሳውዲ መንግስት ጋር ሁሉ የሚያጋጨውን ነገር ሁሉ ነው ሲሰራ የነበረው። ለማን ሲል? ለወገኖቹ ሲል። አይመለከተኝም ብሎ መተው ይችላል እንደማንኛውም ሰው። እንደሁላችንም እንኳን ይሄ ጉዳይ አይመለከተኝም እኔ ኢቃማ አለኝ እኖራለሁ ምን አገባኝ ብሎ መተው ይችላል። ታጠቅ ይሄ አላቃተው። ነገር ግን እየተፋለመና ይታገለ የሚገኘው ለማን መሰላችሁ? ለወገኖቹ እኮ ነው ይታገለ ያለው እንጂ እንደማንኛውም ሰው መተው ይችላል። ይህ ጉዳይ ሳያስጨንቀው መተው ይችላል። ምንም የሚቀርበት ነገር ስለሌለ ማለት ነው። በነፃ ነው ያገለገለ የሚገኘው ማህበረሰቡ። እንጃ ብቻ አላቅም። ይህ ጉዳይ መቼ ልባት እንደሚያገኝ አላቅም። ይታሰብበት ይገባል። ሲቀጥል እዚህ ጋር ማንሳት የምፈልገው ነገር አውሮፓም ያሉትም አረብ ሀገር ያሉትም እኩል አይን ሊታዩ ይገባል። አውሮፓ ያሉት ብዙ ብር ሊኖራቸው ይችላል፣ ዶላር ሊያወጡ ይችላሉ ምናምን። አረብ ሀገር ያሉት ግን እውነቱን እንገራችሁ በዚህ ጦርነት እንኳን የተፈናቀሉ ወገኖችን የሚረዱት እነሱ ናቸው። ወላሂ ነው የምላችሁ እነሱ ናቸው። አውሮፓ ያሉት አረዱም ያልኩኝ አይደለም። ነገር ግን በብዛት እየረዱ የሚገኙት ወሎ አካባቢ በተለይ ያለውን እየረዱ ያሉት እነማን ናቸው? አረብ ሀገር ያሉት ናቸው። በእኛ በኩል እንኳን በጣም ብዙ ሺህ ብሮች ገብተዋል። እርዳታ እየሰጠናቸው አሉ። ወደ 17 ዙር አካባቢ ደሴና አካባቢውን ረድተን ነበር። ከዛ ባሻገር ደግሞ ደብረ ብርሃንም ስንት እርዳታ ሲሰጡ የነበሩት እነማን ናቸው? አረብ ሀገር ያሉ እህቶች ናቸው። ይህ ሊፋቅና ሊካድ የማይገባ ጉዳይ ነው። አሁንም ቢሆን ነገም ከነገ ወዲያም ቢሆን አንሰጥም አላሉም። ይረዳሉ። ነገር ግን የነሱን ጉዳይ ሲሪየስ የማይያዘው ለምንድን ነው? ታጠቅ ይሄ ጉዳይ ነው ያሳሰበው። ሌላ ምንም አጀንዳ የለውም። የነሱ ጉዳይ እንደቀላል ለሚታያል። አውሮፓ እንዳሉት ለምንድን ነው ጉዳዩ ሲሪየስ የማይታይላቸው? እኔ አንዳንድ እህቶች ሐቂቃ ያለቀሱ እንባ ዶፍ ያወረዱ ነው የነገሩኝ። እኛ ከአውሮፓ ካሉት ጋር የምናስበት ምክንያት ምንድን ነው? መስጊድ አላስገነባንም ወይ? ቤተክርስቲያን አልሰራንም ወይ? የተለያዩ ሕክምና ቦታዎችን አላቋቋምንም ወይ? ለተለያዩ በጎ አድራጎት ድርጅቶች ገንዘብ አልሰጠንም ወይ? እኛ ምንድነው የሚያንሰን? ባንረዳ ኖሮ እሺ ዛሬ ላይ እንደፈለጉ ቢያደርጉን፣ ግን ረድተንም አድርገንም
አሁን እንኳን ወደ ሀገራችን የምንገባበት ሚስ የሚመቻችልን ምን አለበት ብሎ ያናገሩኝ ሁሉ አሉ። ወላሂ ነው የምላችሁ። እኔ እንጃ አላቅም። ብቻ ጉዳዩ ወደ ምን ያመራ እንደሆነ ባይገባኝም ግን በጣም ብዙዎች እስር ቤት የተሰቃዩና የተንገላቱ እንደሆነ ግን በቪዲዮ ማስረጃ ሁሉ ተመልክተናል። በጣም የተንገላቱ እንደሆነ ማለት ነው። ብዙ ጊዜ ተባለ የሚሰማ አካል የጠፋ ይመስለኛል። አሁን በቀጥታ ወደ ሁለተኛው ቪዲዮ ምናልፍ ይሆናል። ሁለተኛው ቪዲዮ ላይ አንዲት እህታችን በጣም ወሳኝ አንገብጋቢ መልእክት አለ ብላ ያስተላለፈችው አለ። ይሄን መልእክት የምንሰማ ይሆናል። አብራችሁ ነው። ይሄ የምታየው ውሃ እንዳይመስል ላቤ ነው። ይሄው እንግዲህ የአረብ ሀገር ሴት ሻማ ናት የምንልበት በምክንያት ነው። ለራሳችን ሳንኖር ለቤተሰብ እንኖራለን። ይሄ የምታየው ውሃ እንዳይመስል ላቤ ነው። ቤተሰብ ግን ብር ላኪልኝ ሲል ያለ ማቅማማት እንልካለን፣ እናግዛለን፣ እንረዳለን። ለኛ እንኳን ሳንሆን ማለት ነው። ላላሳየ ይሄው ታያ ይሄው የኔ ስራ አለኝ። ሌላው ላሳይ እቃ አጥባለሁ፣ ልብስ አጥባለሁ፣ ቤት አጸዳለሁ። ግን የአረብ ሀገር ሴት ስትል ይሄው ታቆጣ 11 ዓመት ኦንላይን በስደት ኦኬ ምን አፕን እኔም ማለት እያለቀሱ ወይ ሳላገባ ወይ ሳልወልድ ወይ ሳልደሰት እንደ ጓደኞቼ ኢትዮጵያ ውስጥ የሆነ ስራ እየሰሩ ነው። እነሱም አልተለወጡም፣ እኔም አልተለወጥኩም። እዛ ሀገር ያላችሁ ሰዎች ለቤተሰቦቻችሁ ከምትልኩት ገንዘብ በላይ ድስት እያጠባችሁ ተቀርጻችሁ ላኩላችሁ። ገባ? ፓርኪንግ ቆማችሁ ተቀርጻችሁ ላኩላችሁ። ሱፐርማርኬት ቆማችሁ ትሰሩ ተቀርጻችሁ እንዲህ ለፍቼ ነው የማመጣው ይታያል። አንተ ቤት ሆነ እንደዚህ ዶላር ላክ የምትለው ጀጅ የምታደርገኝ እንዲህ ለፍቼ ደክሜ ነው የማመጣው አታስመስሉ። እውነቱን አውሩት። ያን ይገባችኋል የገንዘብ ዋጋ ማለት ነው። ገባ? 1 ሚሊዮን ብር ብትሰጠኝ ሰርቼ ካላመጣሁት አጠፋዋለሁ። አይገባም። ያልሞላላቸው ሰዎች ካላቸው ፕሊዝ ቤተሰቦቻቸውን የጠቀሙ መስሏቸው እየገዷቸው በጣም ስራ ነው መስጠት ያለብን። አላማ ነው መስጠት ያለብን። የሚያምር መኪና ተደግፈው ፎቶ ከላኩልን የላኩትን ገንዘብ እንቆጥብበት ምክንያት የለም። እንዴ ነው እንቆጥበው? ላይፍ ኢዝ አንዴ ምን አለችኝ አንድ ፈረንሳይ ሀገር ያለች ተከታይ ያለችኝና እንዲህ ሲያስጨንቋት አንድ ጊዜ ካሜራ አጣውና ካርቶኒ ላይ ቁጭ ብዬ እየበላው ቀርጬ ላኩለተች ለወንድሜ። ደነገጣል። ትረዳቸዋለች፣ ቤት ሰጥታላቸዋለች ምናምን ነገርና ጊዜ የላትም። ኦኬ አየህ አለች ቱታ ለብሳ ምናምን ነገር ይታያል። ቋቋቋ አርጋ ካርቶኒ ላይ በልታ ምናምን ነገር ያው እንደዚህ ነው። በቃ ዳይ ወደ ስራ ገብቻለሁ ለስትዘጋ ደነገጠ። ምክንያቱም ኢትዮጵያ ውስጥ ምን ተብሎ ይታሰባል? ውጭ ሀገር ከሄድ ባይ ዲፎልት ገነት ውስጥ ነው ምቾት ብር ያዳመና ላይ ብሎ እኔ ለምሳሌ በእውነት ነው። ለምንድን ነው እንደዚህ የምለው? ብዙ ሰዎች ሁሉ ጊዜ ይደውሉልኛል። በጣም ብዙ ሰዎች በስደት ህይወታቸው ደስተኛ ያሉ ሰዎች ያወሩልኛል። ለእናታቸው፣ ለጓደኛቸው፣ ለፍቅረኛቸው የሚያነጉትን ይነግሩኛል። ምን ያህል እንደሚጨነቁ፣ ምን ያህል ወጣትነታቸው እንደባከነ ይነግሩኛል። ስለዚህ አንዱ ትልቁ ችግር ምንድነው? አሜሪካ ያለሽ ልጅ ወይም ኢሮፕ ወይም አረብ ሀገር ያላችሁ ሰዎች ከምትልኩት ገንዘብ በላይ ስራ ብትልኩ፣ አላማ ብትልኩ። አንዳንዴ ገንዘብ መከልከል አሪፍ ነገር ነው ብሮ ስራ ይገባኛል። ገንዘብ ሳጣ ከየት ነው ገንዘቡ ይመጣው? ገባም ሲጨነቅ የቤት ኪራይ ሲጠፋም ነው ያኔ እሰራለሁ። ገባ? ያኔ እሰራለሁ። ግን ሁሌ የምትሰጠኝ ከሆነ ለምን አባቴ ነው የምሰራው? ጫቴን እየቃም ራሳቸውን እንዲችል ያደርጋቸዋል። ቀልድበታለሁ በገንዘቡ ማለት ነው። ስለዚህ ያልሞላላቸው ሰዎች ቆም ብላችሁ አስቡ። በፍጹም ገንዘብ ስትሰጠኝ እምቢ አልልም። በፍጹም ስትልኩ የለኝም ነው ብለው $1,000 ላክልኝ የለኝም እላለሁ። ገንዘብ ነው አይስማኝ ኤግዛክትሊ ብታቆም ወይም ደግሞ ቢዝነስ እንዲጀምሩ ብታደርግ፣ ሱቅ እንዲከፍቱ ብታደርግ፣ የሆነ ነገር ብትሰጣቸው አሳውን ሳይሆን የምትሰጠው አሳ ማጥመዱን ነው። ያኔ ወንድም ጀግና ነው። ያኔ ወንድም የሆነ ነገር ተምሯል፣ ገንዘቡን ራሱ ይሰራዋል። አንተ ታርፋለህ፣ ለልጆች ማሰብ ትጀምራለህ። እንግዲህ ይሄ ወንድማችን መልእክት በጣም የሚገርም ነው። በተለይ አረብ ሀገር የምትገኙ እህቶቼ እንዲሁም ወንድሞቼ ያው ወሳኝ መልእክት ነው ብዬ ስላሰብኩ ነው ይሄን ቪዲዮ ያስገባሁት። ሰምታችሁታል ብዬ አስባለሁ። ወደ ተግባር ለመቀየር ተሞክሩታላችሁ ማለት ነው ኢንሻአላህ። ቀጣይ ማስመለከታችሁ ቪዲዮ ደግሞ እቺ እህታችን ኤምባሲ ውስጥ እየተሰራ ስለሚገኘው ሙስና፣ በሳዑዲ አረቢያ የሚገኘው ኢትዮጵያን ኤምባሲ ላይ እየተሰራ የሚገኘው ሙስና ብር ያላቸው ብቻ ነው ወደ ሀገር እየገቡ የሚገኙት ያለች መልእክት እያስተላለፈች ነው የምትገኘው። የዚህችን እህት መልእክት ደግሞ አሁን ማጋራችሁ ይሆናል። መልእክቱን በደንብ ልታዳምጡ በትህትና ጠይቃችኋለሁ። አሁን በቀጥታ ወደ መልእክቱ
በሽተኞች እያሉ ጤነኞችን ገንዘብ አስከፍለው ይልካሉ፣ ሀገር ያስገባሉ። ማን? የኢትዮጵያ ኤምባሲ ማለት ነው፣ የጅዳ ኤምባሲ፣ የኛው ሀበሾች ማለት አስባችሁታል? በጣም ነው የሚያመው ወላሂ፣ በጣም የሚያስጠላ ድርጊት ነው ያደረጉት ማለት ነው ኤምባሲዎች ማለት ነው። ታስታውሱ ከሆነ እኮ ለህፃናት ወይም ደግሞ ለበሽተኛ ልጅ ላላቸው መውጫ ተፈቅዷል አይደል እንዴ? መውጣት መሄድ ይችላሉ በነፃ ትኬት፣ አየር ትኬት ማለት ነው። ግን ያንን ቻንስ ተጠቅመው የጅዳ ኤምባሲዎች ምን አደረጉ መሰላችሁ? ገንዘብ ያለውን ማለት ነው ገንዘብ ያለውንና ብር ከፍለው መውጣት የሚችለውን ግለሰብ ብር እያስከፈሉ አገር ይልካሉ ማለት ነው። ያ ልጅ አሁን እንዴት ብሎ መሰላችሁ የገባው? ከሐኪም ቤት ኤምባሲዎች ያመጣሉ፣ ከሐኪም ቤት የበሽተኛ ወረቃ ወይም ደግሞ መውጣት የፍቃድ ማለት ነው። ያ ምንድነው? በሽተኛ ነው ተብሎ ማለት ነው። ግን የሚገባው ሰውዬ በሽተኛ ሳይሆን ብር ከፍሎ፣ ያ ማለት ምንድነው? ጉቦ ማለት ነው፣ ሙስና። አስባችሁታል? ህፃናት ልጆች ያሉት እስር ቤት እየተሰቃዩ፣ በሽተኞች እየተሰቃዩ፣ ብር ገንዘብ የሌላቸው እስር ቤት ይሰቃያሉ፣ ይበሰብሳሉ። ግን ገንዘብ ያለው በሙስና አገር ይገባል ማለት ነው። ገባቸው? የተፈጠረው ነገር ይሄ ነው፣ ትክክለኛ ነገር ነው። ወላሂ ነው የምላችሁ። ካላመናችሁ ልጁን አሰማችኋለሁኝ ድምጹ ማለት ነው። የነገረኝን ዘመዱ ነው፣ የገዛ ዘመዱ፣ ቅርብ ዘመዱ ነው። እና ባለፈው ነው ከ3 ቀን በፊት አዲስ አበባ ገብቶ ሲደውልለት ማለት ነው። ገባቸው? ወደ ሀገር ራሱ ወደ ተመልካቾቻችን እንግዲህ ቪዲዮዎቹ እነዚህን መስሉ ነበር። በጣም ልብ የሚነካ መልእክት ነው። ሁሉም ልብ ላለው በትክክል ውስጡ ላይ አስቀምጦ መጠቀም ይችላል ማለት ነው። በስተመጨረሻም እንደማጠቃለያ ማስተላለፍ እንፈልገው መልእክት ወንድም ታጠቅ ያስተላለፈው መልእክት ሁላችሁም ሼር አድርጉት በተለያዩ ቦታዎች። አረብ ሀገር የሚገኙ እህቶቻችን አውሮፓ ካሉት የሚለዩበት ምንም አይነት ምክንያት የለም። እንደውም እንገራችሁ አረብ ሀገር ያሉት በጣም ብዙ ረድተዋል፣ ብዙ አድርገዋል። የሚችሉት ያክል ከሚችሉበት በላይ ለሀገራቸው ዋጋ ከፍለዋል። እውነቱን እንገራችሁ ተፈናቃዮችን በጣም ረድተዋል በሚችሉት ያክል ማለት ነው። ብዙ እኮ አይደለም ደሞዛቸው በነገራችን ላይ አረብ ሀገር ያሉት ወላሂ ትንሽ ነው፣ በጣም ትንሽ ነው ብሩ። ነገር ግን ከዛም የቀነሱ ነው ለተፈናቃዮቹ ለተለያዩ ነገሮች ሲያደርጉ የነበሩት ማለት ነው። ዛሬ ላይ ግን እንጃ ብቻ ደስ የማይል ነገር እኔም ተመልክቻለሁ። ፍትሃዊነት ያለው ነገር ቢሆን በጣም ጥሩ ነው። እነዚህኞቹም ወደ ሀገራቸው መግባት ብቻ ነው የሚፈልጉት፣ ሌላ ነገር ምንም አይደለም። ራሳቸው መቻል አያቅታቸውም። የሚሰሩትም ለራሳቸው ነው፣ ለቤተሰቦቻቸው ነው። ያን አያንሱም ለራሳቸው ያን ነገር ማድረግ ማለት ነውና የሚፈልጉት ነገር ቢሟላላቸውና ወደ ሀገር የሚገቡበት መንገድ በአስቸኳይና በአጭር ጊዜ ቢመቻችላቸው በጣም የተሻለ ነው ብዬ አስባለሁ። ምክንያቱም የተጎዱ ያሉት በጣም ብዙዎች ናቸው። ነፍሰ ጡሮች አሉ፣ የሚያጠቡ አሉ፣ ህፃናት ያያዙ አሉ፣ በጣም ብዙ ህመም ያለባቸውም ሁሉ አሉ፣ መድኃኒት የሚያስፈልጋቸው አሉ፣ አስቸኳይ ህክምና የሚያስፈልጋቸው አሉ። ፍትህ በሳውዲ አረቢያ ለሚገኙ እስረኞች፣ ፍትህ በሳውዲ አረቢያ ለሚገኙ እስረኞች ሁላችሁም በተለያዩ ቦታዎች ላይ በተለያዩ ሚዲያዎች ላይ ሄዳችሁ ኮሜንት ቦታ ላይ ፍትህ በሳውዲ አረቢያ ለሚገኙ እስረኞች ያላችሁ ጻፉ። በነገራችን ላይ የማይረባ ቦታ ላይ ብዙ ጊዜ ታሳልፋላችሁ፣ ቲክቶክ ላይ ምናምን። ለምን ሚዲያውን ለራሳችሁ ፍትህ አትጠይቁበት? በጣም ብዙዎቻችሁ ታናዱኛላችሁ። ማይሆን ቦታ ላይ ገብታችሁ ጊዜያችሁ ታቃጥላላችሁ። ይሄ ከሚዲያ አልተናገረልኝ ምናምን። ለምን እናንተ ራሳችሁ ሚዲያው እንዲናገር ማድረግ ትችላላችሁ። ኮሜንት ቦታ ላይ ገብታችሁ ፍትህ ለሳውዲ አረቢያ እስረኞች ያላችሁ ጻፉ። እናንተ አጀንዳ ማስቀየር ትችላላችሁ፣ አቅም አላችሁ። ምናልባት ሚዲያው እናንተ ከሌላችሁ የሚከታተለው ሰው የለም አይደለ? ለራሱ ሲል እንኳን ድምጽ ይሆንላችኋል። ሌላው ቢቀር ህሊና ከሌለው እንኳን ማለት ነው። ለራሱ ሲል በእናንተ ፎርስ ወይንም በእናንተ ግፊት ድምጽ መሆን አይቀርም። ያ ነገር ሳይፈጠር በፊት ግን ሁላችሁ ሚዲያዎችን ብትሆኑ በሳውዲ አረቢያ ላይ የሚገኙ እስረኞች ድምጽ ልታስተጋቡ ይገባል፣ ድምጽ ልትሆናቸው ይገባል። ይሄ መብት ሳይሆን ግዴታ ነው። ብዙዎቻችን በእነሱ ተለውጠናል፣ ያልተለወጠ የለም። እውነቱን እንገራችሁ ብዙዎች ተለውጠዋል። አሁንም ቢሆን የተለወጥን ነው። በእነሱ ላይ ነው። እነሱ ናቸው ብዙዎች ተከታዮቻችን አይደል እንዴ? በዚህ ሰዓት ከነሱ ጎን ካልሆነ ነገ ከነገ ወዲያ ሀገራቸው ገብተው ቤተሰቦቻቸው ጋር ይቀላቀላሉ። አሁን ላይ ግን የኛ ገዛ ያስፈልጋቸዋል። እስኪ ለምኑ መጠበቅ የለብንም። ሳይለምኑን ችግሩን ተረድተን ልንደርስላቸው ይገባል የሚል መልእክት ነው ያለኝ። በእርግጠኝነት ሌሎች ዩቲዩበሮች በዚህ ጉዳይ ላይ ቪዲዮ እንደሚሰሩ ተስፋ አደርጋለሁ፣ ከችግሩ አንፃር ማለት ነው። በጣም ብዙዎቻችሁ ፍትህ በሳውዲ አረቢያ እያላችሁ ኮሜንት ቦታ ላይ በጣም በተከታታይ እየጻፋችሁ ነው። የተለያዩ ቦታዎች ላይ የተመለከትኩ ነው። ያን ስመለከት ችግሩ በጣም ከፍተኛ መሆኑን ስለተረዳሁ ነው እኔም የወንድም ታጠቅን መልእክት ተከትዬ ማስተጋባት አለብኝ እንደ አንድ ሚዲያ እንደ አንድ ዩቲዩበር
እንዲሁም ተከታዮችም ከዛው አካባቢ እንደሆናቸው መጠን ችግር ላይ ሲወድቁ በችግራቸው ላይ ሰዓት ሊደርስላቸው ይገባል። በደስታቸውም ጊዜ እንደሚገኘው ሁሉ በችግራቸውም ሰዓት መገኘት አለብኝ እየሳሰብኩ ነው ይሄን ቪዲዮ ለመስራት የተገደድኩት ማለት ነው። ቪዲዮ ይጠቅማል ብላችሁ ካሰባችሁ በተለያዩ ቦታዎች ላይ ሼር ማድረጋችሁ እንዳትረሱ። በሌላ ቪዲዮ እስክንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።